ወንጌል የተነካንበት ፍቅር ምላሽ ነው። መነካት ከሌለው ወንጌል አይሆንም። መነካት ከሌለው ወንጌል ወይ ደግሞ የሸመደድነውን ወይ ያጠናነውን ነው ለሰዎች የምናጋራው። ግን እግዚአብሔር በህይወታችን የሰራው ነገር ካለ፣ እግዚአብሔር በህይወታችን ያደረገው ነገር ካለ ያንን ለሰዎች ለመናገር አናፍርም፣ አንደብቀውም። ታስታውሺ እንደሆነ መጽሐፍ ቅዱስ ጳውሎስ ዕውቀት አለው። በሰዓቱ ገማሊያ ከሚባል እግር ስር ቁጭ ብሎ የተማረ ነው እና ምጠቅሳቸው ምቆጥራቸው የሥጋ ትምክህቶች ብዙ አሉኝ አለ። ግን ያ ዕውቀቱ ያ በህይወቱ ላይ የነበሩት እነዛ ትምክህቶቹ ወጥቶ ስለ ክርስቶስ አዳኝነት እንዲመሰክር አላደረገው እና ልክ ግን ምዕራፍ 9 ላይ ያቺ ኢንካውንተር ያቺ መነካት ግን ህይወቱን ቀየረች እና ብዙ ዋጋ እየከፈለ እንግዲህ እዚህ አዲስ ኪዳንን በብዛት ማለት ይቻላል መልእክቶችን የጻፈልን ሐዋርያው ቅዱስ ጳውሎስ ነውና ይህ ሁሉ ነገር እንዴት ሆነ? አንዳንድ ጊዜ መጽሐፍ ቅዱስ ላይ ጳውሎስን በኢየሩሳሌም እስራት ይጠብቃል፣ እባክህ ጳውሎስ አትሂድ ሲሉት እኔ እስከ እስራት አይደለም የተመለከትኩት፣ በቃ ህይወቴን እስከ መስጠት ድረስ ነው ተመልክሼ እየተጓዝኩ ያለሁት ይላልና ይሄ ሁሉ እንዴት ሆነ? ጳውሎስ ዕውቀት በነበረው ጊዜ ይሄ ነገር ውስጡ ላይ አልነበረም። አይሁዳዊ በነበረ ጊዜ፣ ሮማዊ በነበረ ጊዜ፣ ብዙ ትምክህት በነበረው ጊዜ ጳውሎስ ይህን ሁሉ ነገር አላሰበም። እንዴት አሁን ይሄ ሁሉ ነገር በህይወቱ ላይ ሆነ ስንል